ቤተክርስቲያን እንዳትከፈል እንዴት ዋስትና ሳይሰጥ አለፈ ትናንትና ጠቅላይ ሚኒስትሩ ገብታችሁ ይሄን ነገር አስተካክል በአንተ ዘመን በርሶ ዘመን ቤተክርስቲያን አትከፈልም ብላችሁ ቤተክርስቲያኗ እንዳትከፈል እንድትተርፍ እንዳደረጋችሁት ሁሉ ዛሬም ለዚህ ዋስትና የለውም ወይ ዛሬ ስለምን ዝም ተባለ ነው ወይስ ትግራይ ጠቅላይ ሚኒስትሩ አዟት የሚያዟት ከሆነ ትናንት ልክ በኦሮሚያ ላይ ያ ነገር ሲደረግ አይሆንም ይሄ ነገር ተብሎ ወደ ቤተክርስቲያኗ እንዲመጡ እንደተደረገው ዛሬም ለምንድን ነው የመንግስት አካል ዝም ሊል የቻለው ይሄ ሁላችንም ጥያቄ ነው የትናንቱ ድርድር የትናንቱ ስምምነት ነገም ቤተክርስቲያኗ እንዳትከፈል ዋስትና የሰጠ አልነበረም ነገ ቤተክርስቲያኗ እንዲህ ትሆናለች ነገም ተነስቶ የደቡብ ቤተክህነት ቢል የጎንደር ቤተክህነት ቢል የትግራይ ቤተክህነት ቢል ይሄንንማ ትናንትና ተነጋግረናል እንዲህ ያለው ነገር አይደረግም ጠቅላይ ሚኒስትሩ አንዱ ሚኒስቴር ሄዶ ሌላ ሚኒስቴሮችን በስሩ እንደመሾም ነው ሌላ ሚኒስቴሮችን ብሎ ራሱን ሲሾም ቤተክርስቲያን እንዴት መንግስታዊ አካል እንዴት ዝም ሊል ይቻለ ነው ስለዚህ አሁንም ትግላችን ምን እየተደረገብን ነው ለምንድን ነው ይሄ ሁሉ ነገር የሆነው መጨረሻ ላይ ቤተክርስቲያኗን መከፋፈልና ማጥፋት ነው አሁን ደግሞ እኛ የመጣብንን ነገር አንድ ሆነን ሁላችንም እጅ ለእጅ ተያይዘን የሆነብንን ነገር በጥበብ በጸሎት ከእግዚአብሔር ጋር ሆነን የምናስተካክልበትን ነገር መፍጠር አለብን እኛ የታቦተ ጽዮን ወዳጆች ነን የትግራይ እናቶች የትግራይ ወንድሞች የምንወዳቸው በጣም ባለማተቦች በጣም ለምነታቸው የሚቆረቆሩ ናቸው ከላይ ማንንም መመሪያ ሰጥቶ በፖለቲካዊ ትኩሳት በታቦተ ጽዮን ወዳጆች ላይ ደጅ ዘጋ ቤተክርስቲያን ለሁለት ተከፈል ሲባል ማንንም ይሄን መቀበል የለበትም ልናወግዘው ይገባል ዛሬ ላይ መስለን ይችላል ነገ ላይ ግን አደጋው ከባድ ነው ቆይ የትግራይ ተወላጆች ካህናት አብዛኛው አዲስ አበባ ውስጥ የሉም ኢሉባቡር ውስጥ የሉም ጅማ ውስጥ የሉም ሐረር ውስጥ የሉም ድሬዳዋ ውስጥ የሉም በየደብሩ አስተዳዳሪ ሆነው ያሉ ምናቃቸው ለጋ ውስጥ የሉም አሉ በብዛት ስለዚህ እነሱ ሁሉ በሚሊዮን የሚቆጠሩ ካህናት ዲያቆናት በሙሉ ውጡ ሊባሉ ነው ቀጥሎ ቤት አላቸው ልጆች አሏቸው ትዳር አላቸው ስራ አላቸው ከፍተኛ የቤተክርስቲያኗ መዋቅር ውስጥ ገብተው ያሉ ናቸው ይሄ ነገር ነገ ላይ የሚያመጣውን ነገር አስባችሁታል የጠፊ ተመልካች መሆን ይቻላል አይቻልም ስለዚህ በእልክ አይደለም በእልክ መቀጠል ሃይማኖት በእልክ አይደለም አምላክ ኮንክ ከመስቀሉ ረድ ራስን አድን ብለውታል ራስን አድን ሲሉት ራሱን ቢያድን ኑሮ አምላክ ዓለም አድንም ነበር እንኳንም ራሱን አላዳነ እግዚአብሔር በፍቅር እንጂ በእልክ የሚያድን አምላክ አይደለም በፍቅር ነው ራስን አድንና ከመስቀሉ ረድ ሲሉት አምላክ ኮንክ ሲሉት እንደ አምላክነትን ላሳያቸው ማን እንደሆንኩ ብሎ ቢወርድ ኖሮ ዓለም አይድንም ነበር ስለዚህ የእጃችንን ወርውር አይሁድ ጦር ወርውረዋል ክርስቶስ ፍቅር ወርውሯል የአይሁድ ጦር አለቀ የክርስቶስ ፍቅር ግን ዘለቀ በብዙ ጦር ውስጥ ተወቅታችሁ ሊሆን ይችላል በብዙ ነገር ደክማችኋል በብዙ ችግሮች የሚያደሙ ነገሮች ደርሰውባችኋል ግን አይሁድ ክፋታቸው በደላቸው እጃቸው ላይ ያለው መጥፎ ነገር አልቋል የክርስቶስ ፍቅር ግን እስካሁን ዘልቋል ከምንወረውረው ጦር ከምንወረውረው በቀል ከምንወረውረው መለያየት ይልቅ የምንወረውረው የጌታ ይቅርታ ይበልጣል ነገርን በይቅርታ በቃ ብለው ካላቆሙት እስከ ምጽአት ድረስ ይንከባለላል እስከ ምጽአት ድረስ እዚህ ላይ በቃ ልንለው ያስፈልጋል ይቅርታ በሁኔታው ደምተናል ተጎርተናል ሞተናል በጣም እጅግ ብዙ ነገር ደርሶብን ሊሆን ይችላል ግን ከደረሰብን ነገር በላይ የሚደርስልን እግዚአብሔር ይበልጣል ቤተክርስቲያኔ ሆይ እዛው ውስጥ ያሉት እረኞቹ እንደ አቡነ ጴጥሮስ ከፊቱ ነው በልጆቻችን ላይ ይሄ የሆነ ነው እንደዚህ የሆነ አታድርጉ በእያንዳንዱ ነገር ላይ ከፊቱ ነው አለን ቢሉን ተመስገን አለውም ባይል እንኳን እኔ ሃይማኖቴን ግን አልተዋትም ብለን ድንጻናው ያስፈልጋል በበረቱት እንበርታ በቆሙት አብረን እንቆም ከወደቁት ጋር አንወደቅ ከሰነፉት ጋር አንስረፍ እነዚህ በሁለቱም ወገን ያሉ ቤተክርስቲያኒቷን ቆባን ቀሚሷን ካባዋን ይዘው ነገር ግን ዓላማዋን ከማያስፈጽሙት ጋር አይደለም የሌላ ዓላማ ከሚያስፈጽሙት ጋር አሳልፈው ክብሯን ከሚሰጡት ጋር አይደለም መቆም ያለበት ለኡነት ከቆሙ
ከጥቂት አባቶች ጋር ግን ቆመን አንዲት ቤተክርስቲያን አንዲት ሃይማኖት አንዲት ጥምቀት ልን ያስፈልጋል ከዛ ውጪ እነገሌ ተጎዱ ተለየን የሚባል የብሽሽቅ ስራ አይሰራም የልክ ስራ አይሰራም ሁሉም አደጋው የጋራ ስለሆነ ማለት ነው በዚህ ጉዳይ የተዘራብን ዘረኝነቱ ትናንትና በጣም ብዙ ዘረኝነት ስለተዘራብን አሁን ያጨድን ያለንበት ሰዓት ነው መልሰን ደግሞ ፍቅርን መልሰን ይቅርታን በመዝራት ቤተክርስቲያንን አንድ ልናደርጋት ያስፈልጋል ይህ የሚያመጣው ማአት የሚያመጣው አደጋ ነገ ላይ ከባድ ስለሆነ ነው ሰኞ ፍልሰታ ትገባለች በሰፊው መጣለው ኮፒ ሊንክ ሼር አድርጉ ለዓለም በሙሉ ይሄን መልእክት እስቲ አሰሙ እስቲ እንደው ስለ ወላዲተ አምላክ ስለ ድንግል ማርያም የማርያም ወዳጆች የእመቤታችን ወዳጆች የኪዳነ ምሕረት ወዳጆች የመድኃኔ ዓለም ልጆች ይሆናችሁ በደሙ የዳናችሁ የሥላሴ ወዳጆች የተዋህዶ ልጆች ባለማተቦች በገጠር በከተማ በአፍሪካ በአውሮፓ በተባበሩት አረብ ኤሚሬትስ የምትኖሩ በአሜሪካ በአውስትራሊያ በሁሉም ዓለም ላይ የምትኖሩ ኮፒ ሊንክ ሼር አድርጉ በአንድ ጊዜ የተዋህዶ ድምጽ ለዓለም ይሰማ ሰኞ ጾመ ፍልሰታ ትገባለች ስለዚህ እሱን በማስመልከት በዚሁ ሰዓት እመጣለሁ እስካሁን ሰዓት ድረስ አብራችሁ ስለነበራችሁ አመሰግናለሁ ይህ የሙከራ ስርጭት ነው ካሁን በኋላ ይቀጥላል ይህንን መልእክት ለ10 ለ30 ለ40 ሰው ፎሎ እንዲያደርግ